ምንም ያህል ብትማር እንኳን መሻሻል እንደማትችል ተሰምቶ ያውቃል? እንግዲያውስ ችግሩ የአንተ ችሎታ ማነስ ሳይሆን አመለካከትህ እንደሆነ ብነግርህ ምን ትላለህ? በዚህ ቪዲዮ እያንዳንዱ ተማሪ የሚፈልገውን ኃይለኛ የእድገት አስተሳሰብ ዘዴዎችን እናያለን። በብልሃት ለማጥናት፣ በራስ መተማመንን ለመገንባት እና ምንም አይነት ፈተና ቢያጋጥምህ ማደግህን ለመቀጠል የሚያስችሉ 5 የእድገት አስተሳሰብ ዘዴዎችን እንዳስሳለን። እስከ መጨረሻው አብራችሁን ቆዩ። ስለ 5ቱ የእድገት አስተሳሰብ ዘዴዎች ከማየታችን በፊት በመጀመሪያ የእድገት አስተሳሰብ ማለት ምን ማለት ነው የሚለውን እንይ። የእድገት አስተሳሰብ ማለት የአንድ ሰው ኢንተለጀንስ እና አቢሊቲ በጥረት በጽናትና በመማር ሊዳብሩ እንደሚችሉ ማመን ማለት ነው። የእድገት አስተሳሰብ ያላቸው ተማሪዎች እኔ በዚህ ትምህርት ሰነፍ ነኝ፣ እኔ በዚህ ትምህርት ጥሩ አይደለሁም አይሉም። ይልቅ ይህ ትምህርት እስካሁን ገና አልገባኝም፣ ይህንን ትምህርት እስካሁን ገና አልተረዳሁትም ነው የሚሉት። እስካሁን ገና የሚለውን ሐረግ መጠቀም ሁሉንም ነገር ይቀይራል። ትኩረትህን ከውድቀት ወደ እድገት ይለውጠዋል። ለምሳሌ እኔ ፊዚክስ ሊገባኝ አይችልም፣ እኔ ፊዚክስን ልረዳው አልችልም ማለትና ፊዚክስ እስካሁን ገና አልገባኝም፣ ፊዚክስን እስካሁን ገና አልተረዳሁትም ማለት በጣም የተለያዩ ነገሮች ናቸው። የሰማይና የምድር ያህል ነው ርቀት። የመጀመሪያው መሻሻል እንደማትችል ለራስህ እየነገርከው ሲሆን፣ ሁለተኛው ላይ ደግሞ ከዚህ በኋላ ጥረት ካደረግኩና በደንብ ከሰራሁ ላሻሽለው እችላለሁኝ፣ ስላልሰራሁበት ነው የሚል መልእክት ይሰጣል ማለት ነው። ከ5ቱ የእድገት አስተሳሰብ ዘዴዎች የመጀመሪያው ስህተቶችን ተቀብሎ ከስህተቱ መማር ነው። ስህተቶችን መስራትና ዝቅተኛ ውጤት ማምጣት የአንተን ሙሉ አቅምና ችሎታ አያሳይም። ሰነፍ ወይም የማትረባ ተማሪ መሆንህን አያረጋግጥም። እንዲያውም ለመማርና ለመሻሻል እየሞከርክና ጥረት እያደረግክ መሆኑን ነው የሚያሳየው። ስህተት መስራትን አትፍራ። እያንዳንዱ ስህተት በሚቀጥለው ጊዜ ችግሮችን እንዴት በተሻለ መንገድ መፍታት እንደምንችል አእምሮአችንን ያስተምረዋል። ዝቅተኛ ውጤት ስናመጣ ለምን ወደቅሁ? እንዴት ዝቅተኛ ውጤት አመጣለሁ? ያ አስተማሪ ነው የጣለኝ ከማለት ይልቅ ከዚህ ስህተትና ውጤት ምን መማር እችላለሁ? በቀጣይስ ውጤቴን እንዴት ላሻሽለው እችላለሁ? የምር እኔ ማድረግ የምችለውና ማድረግ የነበረብኝ ግን ያላደረኩት ነገር ምን ነበር ብለን ራሳችንን መጠየቅ አለብን። ዝቅተኛ ውጤት ያመጣሁት ትምህርቱን አጥንቼ ሳልጨርሰው ቀርቼ ነው? ደግሜ ሳላጠናውና ሳልከልሰው ቀርቼ ነው? ወይስ ደግሞ ትምህርቱ ስለከበደኝና በደንብ ስላልተረዳሁት ይሆን ብለን ራሳችንን መጠየቅ አለብን። እውነተኛ ለውጥ የሚጀምረው በዚህ መንገድ ነው። ስለዚህ ያገኘው ዝቅተኛ ውጤት ያንተን እውነተኛ ማንነትና የት መድረስ እንደምትችል አያሳይም። ከዚያ ይልቅ እስከ አሁን የት እንደነበርክና አሁን ያለህን ውጤት ነው የሚያሳየው። ያለፈውን ደግሞ ልትቀይረው አትችልም፣ ግን ከዚህ በኋላ የምታገኘውን ውጤት የተሻለ ማድረግ ትችላለህ። ከዚህ በኋላ የሚመጣውን ውጤት የሚወስነው ከአሁን ጀምረህ የምታደርገው ጥረትና ትጋትህ ነው። ሁለተኛው ውጤቱ ላይ ብቻ ሳይሆን ሂደቱ ላይ ማተኮር ነው። ከሃይ ስኩል እስከ ዩኒቨርሲቲ ሰቃይ ተማሪ ሆኜ እንድቀጥል ያደረገኝ አንዱ ከውጤቱ በበለጠ ሂደቱ ላይ ከፍተኛ ትኩረት አድርጌ መስራት በመቻሌ ነው። በየጊዜው የምማርበትንና የማጠናበትን መንገድ ማሻሻል ላይ ነበር የማተኩረው። ተማሪዎች ሆነን ከፍተኛ ትኩረት ልንሰጠው የሚገባው ነገር ሂደቱን ማሻሻል ላይ መሆን አለበት። ሂደቱን ካሻሻልነው ውጤቱ በራሱ ጊዜ ይሻሻላል። ሂደቱን ወይም ፕሮሰሱን ስል ምን ማለቴ እንደሆነ ላብራራው። የአንድን ነገር ውጤት ከማግኘታችን በፊት ነገሩ በሆነ ፕሮሰስ ወይም ሂደት ውስጥ ማለፍ አለበት። በትምህርት ስናየው የኢንትራንስ ውጤት ከመምጣቱ በፊት አንድ ተማሪ ክፍል ገብቶ መማር አለበት።
ማጥናትም አለበት፣ ፈተናውንም መፈተን አለበት። ሂደቱ ማለት መማሩ ማጥናቱና መፈተኑ ነው። ሂደቱን በማሻሻል ላይ እናተኩር ስል ኢፌክቲቭ በሆነ መንገድ መማርን፣ ኢፌክቲቭ በሆነ መንገድ ማጥናትንና የፈተና ሳይኮሎጂን ተረድቶ ፈተናን መፈተንን ማለቴ ነው። ሁሌም ሂደቱን በማሻሻል ላይ እናተኩር፣ ከዚያ ውጤቱ እኛ ላይ ያተኩራል። ሂደቱ ላይ ማተኮር ያለብን ምክንያት የመጣውን ውጤት መቀየር ስለማንችል ነው። ነገር ግን ውጤቱ የመጣበትን ሂደት ማሻሻል እንችላለን። ከባለፈው በተሻለ መንገድ መማር፣ ከባለፈው በተሻለ መንገድ ማጥናት እና በተሻለ ሁኔታ መፈተን እንችላለን። የተሻሻለ ሂደት ሲኖረን የተሻለ ውጤት ይኖረናል። ከአምስቱ የእድገት አስተሳሰብ ዘዴዎች ሶስተኛው ለራሳችን ደጋግመን የምንነግረውን ገዳቢ ሐሳብ መቀየር ነው። በየቀኑ ደጋግመን ለራሳችን የምንነግረውን ነገር ወይ ይገነባናል ወይ ደግሞ ያፈርሰናል። ጥያቄው ደጋግመህ ለራስህ የምትነግረው ነገር ምንድነው የሚለው ነው። ሃይስኩል እያለሁ የክፍል ጓደኞቼ ደጋግመው የሚጠይቁኝ አንድ ጥያቄ ነበር። እሱም አንተ ምን ላይ ጥሩ ነህ? በጣም የምትሰራው የትኛውን ሰብጀክት ነው? ጎበዝ የሆንከው ምን ላይ ነው? የሚል ጥያቄ ነበር። የኔ መልስ ደግሞ እኔ ሁሉም ላይ ጥሩ ነኝ፣ ሁሉንም እሰራለሁ፣ ይከብደኛል ብዬ የማስበው ትምህርት የለም የሚል ነበረ። እነሱ ደግሞ በተራቸው እኔ እንኳ ማትስ ወይም ሂሳብ ላይ በጣም ጥሩ ነኝ፣ ማትስ በጣም እሰራለሁ፣ ፊዚክስ ግን አልችልም፣ ፊዚክስ ይከብደኛል ይላሉ። ሌሎቹ ደግሞ እኔ እንኳ የሶሻል ትምህርቶች አይመቹኝ፣ ሶሻል አልችልም ይላሉ። አሁን ላይ ሆኜ ሳስበው እነዚህ ተማሪዎች ይህንን እችላለሁ፣ ያንን ግን አልችልም፣ ይከብደኛል የሚሉት የእውነት ትምህርቱ የማይቻል ስለሆነ ሳይሆን ለእኔ ከመንገራቸው በፊት ለራሳቸው ይህንን አልችለውም ብለው ደጋግመው ስለነገሩትና አእምሯቸውም እውነት ነው ብሎ ተቀብሎ ስላመነው ነው። በአእምሮ የታመነ ነገር ደግሞ በተግባር ይገለጣል። ስለዚህ ለራስህ ደጋግመህ የምትነግረውን ሐሳብ ገዳቢ ሆኖ ስታገኘው ወዲያው ሐሳብህን አስቁመህ ቀይረው። ለምሳሌ እኔ ይህን ነገር ማድረግ አልችልም ስትል ራስህን ካገኘኸው ወዲያው ከተለማመድኩት ይህን ነገር ማድረግ እችላለሁ ብለህ ተካው። ደጋግመህም ለራስህ ንገረው። ይሄ ለማድረግ ቀላል ነገር ግን በጣም ፓወርፉል ነው። ምክንያቱም አእምሯችን ደጋግመን የምንነግረውን ነገር ማመን ይጀምራል። ስናምነው ደግሞ ተግባሩ ቀላል ይሆንልናል። ከአምስቱ የእድገት አስተሳሰብ ዘዴዎች አራተኛው በየቀኑ ራሳችንን መፈተን ነው። የምቾት ቀጠናችን ወይም ኮምፎርት ዞን የእድገት ማነቆ ነው። ሁሌም አንድ አይነት ነገር እየሰሩ የተለየ ውጤት መጠበቅ እብደት ነው እንዳለው አልበርት አንስታይን፣ ምቾት ከሚሰጠንና ከለመድነው ነገር ወጣ ብለን በየቀኑ አንድ አዲስ ነገር ራሳችንን መፈተን አለብን። በክፍል ውስጥ ጥያቄ መጠየቅ ሊሆን ይችላል። በጣም ከባድ ርዕስ ማጥናትም ሊሆን ይችላል። የተማርነውን ለጓደኛ ማስተማር ወይ ደግሞ ማስረዳት ሊሆንም ይችላል። ወይ ደግሞ ዛሬ የተማርነውን ዛሬ ማጥናት ሊሆን ይችላል። የተማርከውን በየቀኑ ማጥናት ከባድ ሊሆን ይችላል፣ ግን ብትሞክረው ተአምራዊ ለውጥ ታይበታለህ። እናንተም በየቀኑ ልታደርጉት የምትችሉትን አንድ ነገር መርጣችሁ ራሳችሁን ቻሌንጅ አድርጉት። እያንዳንዱ ፈተና አእምሮአችንን እንደ አዲስ ይቀርጸዋል። አምስተኛው የእድገት አስተሳሰብ ዘዴ ውሏችንን አዎንታዊ አስተሳሰብ ባላቸው ሰዎች ዙሪያ ማድረግ ነው። አካባቢያችንና ውሏችን ማንነታችንን ይቀርጸዋል። መሻሻል እንደማይቻል ደጋግመው ከሚነግሩ ሰዎች ጋር ርቀትህን ጠብቅ። አሁን ያሉ ጓደኞች አሉታዊ ከሆኑ ቢከብድም ቀስ እያልክ የእድገት አስተሳሰብ ወዳላቸው የጎበዝ ተማሪዎች ግሩፕ መቀላቀል አለብህ። ወደ ጎበዝ ተማሪዎች ግሩፕ ለመቀላቀል ቀላሉ መንገድ ጥያቄዎችን እንዲያስረዱህ በመጠየቅ ነው። ከዚያ አብረህ ማጥናት ትጀምራለህ። አንተ ስትለወጥ ሲያዩ ጓደኞችህም ሊለወጡ ይችላሉ። አለበለዚያ ጓደኞችህን መለወጥ ከባድ ነው። ስለዚህ ከሚያማርሩ ጋር ሳይሆን
መማርንና መሻሻልን ከሚያበረታቱ ሰዎች ጋር ጊዜ አሳልፍ። ጓደኞችህ ስለ ሐሳቦችና ራስን ስለማሻሻል የሚያወሩ ከሆነ ከእነሱ ጋር አብረህ ታድጋለህ። በዚህ ቪዲዮ 5ቱን የእድገት አስተሳሰብ ዘዴዎችን አይተናል። አንድ ነገር አስታውስ፣ አቅምና ችሎታ አንድ ቦታ የተቸነከረና የማይሻሻል አይደለም። በአንድ ጊዜ አንድ እርምጃ በመሄድ የምትገነባው ነገር ነው። ስለዚህ ዛሬውኑ ጀምረህ እነዚህን የእድገት አስተሳሰብ ዘዴዎች ተጠቀምባቸውና እያንዳንዱን ፈተና ወደ ማደግ ዕድል ለውጠው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ አድርጉት። በቀጣይ ሌላ ጠቃሚ ቪዲዮ ስለቅ ቶሎ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉት። ለጓደኞቻችሁ ሼር ማድረጉን እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። መልካም የትምህርትና የለውጥ ጊዜ